የመጨረሻዋ ዶላር ብትቀረኝና ምን ላይ እንደማውላት ብትጠይቅ ለህዝብ ግንኙነት ስራ አውላት ነበር ይላል አሜሪካዊው ታዋቂ ቢሊዮነርና ስራ ፈጣሪ ቢል ጌትስ። ዓለም ሁሉ የህዝብ ግንኙነት ስራ እውነተኛ ኃይል የሚያውቅበት ጊዜ ላይ እንገኛለን። የተሳካ የህዝብ ግንኙነት ዘርፍ ከገነባን በሁሉም መስክ አሸናፊነታችን ጥርጥር የለውም። ከዚህ የተነሳ አገራት፣ መንግስታትና መሪዎች በአሁኑ ወቅት ለህዝብ ግንኙነት ስራ ከየትኛውም ጊዜ በላይ የበለጠ ትኩረት በማድረግ እየሰሩ ይገኛሉ። የህዝብ ግንኙነት ኃላፊዎች ሁነኛ ተግባር የተቋምና የአገር አቅም ገጽታ እንዲገነባ፣ ከሁሉም በላይ ደግሞ የጋራ መግባባት በውስጥና በተገልጋዩ ዘንድ እንዲኖር፣ ከዚህም የተነሳ የበለጠ የህዝብ ተቀባይነት እንዲፈጠር መሐንዲሶች፣ የመልእክት ገንቢዎች፣ የሐሳብ መሪ ጄኔሬተሮች፣ የግንኙነት ኮማንዶዎች መሆናቸው የተረጋገጠ ሀቅ ነው። ይሁንና የዘርፉን ሥራ የበለጠ በማዘመን ረገድ በክልላችን መንግሥት የተሰጠው ትኩረት ከፍተኛ ቢሆንም አንዳንዶች ከግንዛቤ እጥረት፣ ሌሎች ደግሞ ሆን ብለው ዘርፉን የሚያዳክሙ ተግባራት ሲፈጸሙ መታየት የተለመደ ነው። በሌላ በኩል ዓለም ለህዝብ ግንኙነት የሰጠው ትኩረት እጅግ ከፍ ያለና በዘርፉ ጠንክሮ መውጣት የሚገኘው ጥቅም እየተረዳ የመጣበት ጊዜ ቢኖር ደግሞ አሁን ነው። ይህን ሐሳብ በሚገባ የተረዳው ብልሁ አሜሪካዊ ታዋቂ ቢሊዮነርና ሥራ ፈጣሪ ቢል ጌትስ የመጨረሻዋ ዶላር ብትቀረኝ እና ምን ላይ እንደማውላት ብትጠይቅ ለህዝብ ግንኙነት ሥራ አውላት ነበር ይለናል። ከዚህ የተነሳ የህዝብ ግንኙነት ሚና ከሀገር ውስጥና ከውጭ ሀገራት ጋር ስትራቴጂካዊ የአጋርነት ግንኙነት በመፍጠር በዋና ዋና ተልእኮዎች ላይ ውጤት እንዲመዘገብ መስራት፣ የገጽታ ግንባታ ከፍ ማድረግ፣ የግንኙነት ማዕከል በመሆን የተቀረጸ ዓላማ ተቀባይነት እንዲያገኝ መስራት፣ ትክክለኛ መረጃን በሚገባ የማስተላለፍ፣ የጋራ መግባባት እንዲፈጠር የመትጋት፣ ውጤታማ የአቅም ግንባታ ተግባራትን ማከናወን፣ መሪ ሐሳቦችን በማመንጨት የማሳወቅ፣ የክርክርና የውይይት መድረኮችን በማዘጋጀት ተመክሮችን የመቀመርና የማስፋት፣ የማቀራረብና ጤናማ ማህበራዊ ግንኙነት እንዲፈጠር የመደገፍ፣ በሰራተኛው ዘንድ የተነቃቃ የሥራ ስሜት እንዲፈጠር የማድረግና ጤናማ የሥራ ባህልና ውድድር እንዲፈጠር የማበረታታት፣ የማነቃቃት፣ ዕውቅና የመስጠትና የመሸለም ተግባራትን የሚመራና የሚያከናውን የስትራቴጂክ ግንኙነት ማዕከል ነው። የህዝብ ግንኙነት ከህዝብ አስተያየት፣ ከሥራ አመራር ፍላጎት፣ ዕቅድና ከቀውስ አጋጣሚ የሚነሳ ሲሆን ይሄ አንድ ማህበረሰብ በአንድ ጉዳይ ላይ የያዘውን አስተያየት ለማስቀየር ወይም በደንብ ያልተያዙ አዳዲስ ሐሳቦችን በጥሩ አካሄድ ለማስጨበጥ ወይም ደግሞ ነባር አመለካከቶችን ለማጽናት በማሰብ የሚካሄድ የአመለካከት ግንባታ ሥራ ነው። የህዝብ ግንኙነት ሥራ ሌላው መነሻ የአመራር ፍላጎትና ዕቅድ ሲሆን በዚህ ረገድ የክልላችን የህዝብ ግንኙነት ኃላፊዎች የህዝብ አመኔታ ሊያመጣ የሚችሉ ሁሉም ተግባራት በግንባር ቀደምነት በመምራት አስቸጋሪና እጅግ ፈታኝ በሆኑ ተልእኮችም ጭምር በመሳተፍ የህዝብ አመኔታ ለማሳደግ በህዝብና በመንግሥት መካከል የጋራ መግባባት እንዲፈጠር፣ የክልላችንና የሀገራችን ገጽታ እንዲገነባ ፊት ለፊት ሁሉንም የሚዲያ አማራጮች በመጠቀም በህዝብ ግንኙነት ዘርፍ የተሰማራው ኃይል የቻለውን ሁሉ ያከናወነ ምርጥ ሰራዊት መፍጠር የተቻለበት ጊዜ ነው። ሌላው ደግሞ የቀውስ ሁኔታ ሲሆን ቀውስ ክስተት በሚያጋጥምበት ጊዜ በአንድ በኩል ለቀውሱ መንስኤ የሆኑትን ችግሮች አውቆ እነዚህን ከስር መሰረታቸው ለመፍታት መንቀሳቀስ፣ በሌላ በኩል ደግሞ ቀውሱን ተከትሎ የሚፈጠርን መደናገጥና ተስፋ መቁረጥ ለቀውሱ የተቀመጠውን መሰረታዊ መፍትሄ መነሻና ግብ አድርጎ በማስኬድ ብቁ የህዝብ ግንኙነት ሥራ በመስራት የተሰጠውን ኃላፊነት በወጉ ተገንዝበው በተሰጠው ስምሪት ሁሉ ውጤታማ ሥራ መስራት የሚታወቅ ኃይል የተፈጠረበት ጊዜ ነው። ይህም በተግባር ተፈትኖ ውጤት ያስመዘገበ ኃይል በተጨባጭ ማበረታታት እንዲጠናከር አስፈላጊውን ሁሉ ጥረት ማድረግ ይገባል። አመሰግናለሁ።